ይቅርና ወጉን የሰማው ጥየው ከሩቁ ልቡን አደማው ተሩቅ ሚወጋው ጦሩ ያደነው አይቶት ከማፍቀር የለም ሜዳ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም መሀመድ ዩቱብ ተከታታይ በሙሉ ወንድሞቼ እንዴት ናቸው? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? አህለን ወሰህለን ቢኩም ሀባይብ ቀልቢ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው ደግሞ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ እላለሁኝ። ሁላችሁንም ክርስቲያን ወገኖችም ሁላችሁም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁልኝ? ሁሉ ሰላም? ኢድኩም ሙባረክ። እንኳን አደረሳችሁ፣ ኢድ እንኳን አደረሳችሁ። እና በባለፈው ሀዲያ ተልኮልኝ ለነበረ ሰውዬ ሀዲያ ልልክ ነው ዛሬ እኔ ማለት ነው። እና ያው እንድታሳይኝ ስላላችሁ በኮሜንት በዛ ነው ጠይብ ላሳያችሁ ብዬ ነው። ያው ሰው ባለው ነው የሚያደርገውና ዛሬ ይሄው እንደምታዩት ሽቶ ገዝቻለሁኝ። ያ ሰላም አለይኩም ሽቶ አለ እዚህ ጋር 30 ጁዝ ቁርአን አለ፣ ሰጃድ አለ፣ ምስባህ አለ፣ ተስቢህ የሚደረግበት ማለት ነው። እና እዚህ ጋር ደግሞ ጀዋል ኤርትራ 24 ያሰላም ይህንን ጀዋል እንዴት እንደምወደው እኔ ለራሱ ስለምጠቀመው በጣም የምወደውና የምወደውን ነገር ደግሞ ያው ለሰው ለራሱ የሚወደውን ነገር ለሚወደው ሰው ማድረግ እንደኔ ጥሩ ይመስለኛል። እና ሀዲያ ተሰጣጡ ፍቅር ይጨምራል ብያችኋለሁ በባለፈውም። አሁንም እንደዛው ቪዲዮን እስከ መጨረሻው ድረሱት። ያውን ያቂቀተን እንዴት ወሬቱ ቶሎ ነው የማወራው፣ አልችልበትም። እና እንዴት አያችሁት ስጦታውን? በእርግጠኝነት ተወድሳላችሁ እና እንኳን አደረሳችሁ እመልክላችሁ ብያለሁ። እና ኢድ ሙባረክ። እና ስጦታዬን ደግሞ ያው እናንተን ለማሳየት ብዬ ወረቀቱን ግን ጥልጥል አደረኩት። ግን እንደዛ መደረግ የለበትም ነበር። አሁን ደግሞ መልሼ ላሽግ ነው። ከእናንተ አይበልጥም ብዬ ነው የኔ ልፋት እንጂ ያው ሀዲያ የሚሰጥ ነገር ያው ተከፍቶ አይታይም ነበረ ነው የምላችሁ። እና ደግሞ እስኪ ሰዓቱን አሳያችሁ። እንግዲህ የወንድ ሰዓት ነው የሴት ሰዓት ነው ያው የሚያቀያቅል ማለት ነው ለማን እንደሚላክ ፈያሙ እያችሁት ለልቤ ወድው ነው የምልክለት ማለት ነው። እና በጣም ነው የምወድህ የኔ ልዩ ኑርልኝ። እሺ። እና ደግሞ እንደምትደሰትበት ተስፋ አለኝ። እና እናንተም ስጡ ብያቸዋለሁ። ፍቅር ይጨምራል። አዎ ነግሬያቸዋለሁኝ። አይ ኢክራም እንዲያትሉ ብቻ። እና በሰዓት ወደዳችሁት። ወሰላም አለይክ። እኔም በጣም ነው የወደድኩት፣ ተመችቶኛል። እርግጠኛ ነኝ ጀዋሉን በጣም ተወዱታላችሁ። እንዴ በጣም እኮ ነው ደስ የሚለው። እና ይህንን ይመስላል ወዶች። ይህ ሀተታ ላለማብዛት ነው አጠር አድርጌ ላቀርብላችሁ የፈለኩት። እና እንግዲህ አንጀቴን አስሬ ያስባችሁታል። የ2 ወር ደመወዝ እኮ ነው የወሰደው። ወይኔ ግን ያው እንደዛ ነው የምላችሁ። እና ሁላችሁም ግብታችሁ ቪዲዮ ናጫውቱ። እና ደግሞ አይዞሽ በርችም ጠንክሪም እያላችሁም ስለምታበረታቱኝ አመሰግናለሁ። ብዙ ስማችሁን እንኳን መጥቀስ የማልችል የእውነት ብዙ የምታግዙኝ አይዞሽ የምትሉኝ ተስፋ ቆርጬ ያልሰራም ብዬ እንኳን ስል አይዞሽ መስራት አለብሽ እያላችሁ የምታበረታቱኝ ከልብ ነው የማመሰግነው። እናንተንም እንዲያበረታታችሁ ፈጣሪ ያግዘኝ ማለት ነው። እና ሀቂቀተን ያው ለሰው
ባለው ነው ሁሉንም ነገር ማድረግ የሚችለው። ካለ ሁሉንም ነገር ማድረግ ይቻላል እና ይህንን ይመስላል ነው የምላችሁ። ሀባይብ ገልቢ ኢንሻአላህ ያው ሀፊዘል ቁርአን ደግሞ አላህ ያድርግ። ያው ሀፊዘል ቁርአን ሲሆን ሁሉም ነገር ጥሩ ነው። ኢንሻአላህ ወደፊት የዛሬ አመት አክትመህ እንትን እንድትል ምኞቴ ነው። እሺ እና ይህን ይመስላል ልጆችዬ። በተለይ ሀቂቃተን ይሄ የዱንያዊ ጌጣጌጥ ምንም ማለት አይደለም። ምክንያቱም ይሄ በምንም ነገር ይገኛል። በጣም ደስተኛ የሆንኩበት ግን ያው ቁርአን ለሰው ቁርአን ገዝቶ ስጦታ ማበርከት የእውነት በጣም ነው ደስ የሚለው። ምክንያቱም ያው አጅሩ ከኔ በላይ ያው ሙስሊም የሆናችሁ ሁሉን ነገር ታውቁታላችሁ። ያ ሰው በሚቀራበትም ዱዓ በሚያደርግበትም ሁሉን ነገር እንትን በሚልበትም ያው እኔ ተጠቃሚ እሆናለሁ ማለት ነው እና ጀዛኩሙላሁ ኸይረን። እኔም በስጦታዬ በጣም ደስተኛ ነኝ። አመሰግናለሁኝ እና ባለበት ሰላም ይብዛ እላለሁኝ። ሁላችሁም ቤተሰቦቼ አመሰግናለሁ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ።